ጌታ ሆይ እንዴ አሁን እንዴት ነው ካንቺ አሁን ቀጥሩ ነገር መማር የሚቻለው? ሰይጣኑን ላኩ ቀንቶብሽ እኮ አሁን ደብተር ይዞ እየተከተለሽ ነው። አቤት ምን አባክ ሆነ ነው ስልክ ማታነሳው? ምን ፈለግሽ? ሌላ ጊዜ ምን ፈልጌ ነው መጣው? እኔ ምን አውቃለሁ ከኔ ፈልገሽ እንደምመጪ። ምን አባቱ አግኝቶ ነው ዛሬ ደግሞ የተንጠባረረው? ወንድ ልጅ ቆረጠ ሲባል ሰምተሽ ታውቂያለሽ? አላውቅም። አሁን ስሚያ ወንድ ልጅ ቆርጧል። ሁለተኛ እንዳትደውይ እንዳትመጪ። የኔና ያንቺ ነገር እዚህ ጋር ያብቃ። ምን አደረኩ? ግድ የለሽም ትንሽ ልሰንብት። እንደዚሁም ኑሮ አልገፋ ብሎኛል እንኳን አንቺ ተጨምረሽበት። ምን በድዬ ሀቅና ነው እንደዚህ የምትለኝ? ፋንሰካከሳ በቃ አንጀቱን ማለት በላሊላ እንዴ ዛሬ አንድ ቀን እንባሽ ጠብ ብሎ አያውቅም። ትላለች። አጨብጭበናል። በቃ አክቲንግ ጎበዝ ነሽ። መድረክ ቢጤ ፈልገሽ ተውኝ። የሰው ህይወት ላይ አይደለም የሚታወነው ነው። አዎ ጨጓራዬ በቃ አልቻለም። እሺ በውሳኔክ እንደማትጸጸትበት ተስፋ አደርጋለሁ። It was at this moment that he knew. He got back to the wetmed. ቆይ እንጂ ቆይ ወደ ነው የምትሄጂው? ቆይ ማን አይ እቺ አትሆንም። እቺ አትሆንም። ማን ትዳሩ ላጣፋታለች። አምልጥ ሩጥ አምልጥ። ታለቅስ ሞከረች እምቢ አለ። አንጀቱን ልበላ ሞከረች እምቢ አለ። ኧረ እሳት! ጌታ ሆይ ጌታ ሆይ እንዴ አሁን እንዴት ነው ካንቺ አሁን ቀጥሩ ነገር መማር የሚቻለው? ሰይጣኑን ላኩ ቀንቶብሽ እኮ አሁን ደብተር ይዞ እየተከተለሽ ነው። እንደው ፈጣሪ እንደዚህ አይነት ሴቱን ማርቅልኝ ከኔ ምን ይሳናል? አንተ አርቅልኝ እባክህ።